ሴቶችን የሚያጠቃው የማህፀን ፈንገስ ኢንፌክሽን ወይም ደግሞ ቫጂናል ካንዲዲያስ የምንለው ነው። ለዛሬ እንግዲህ የመረጥኩላችሁ ርዕስ የማህፀን ፈንገስ ኢንፌክሽን በተመለከተ ነው ማለት ነው። የማህፀን ፈንገስ ኢንፌክሽን እጅግ በጣም የተለመደና ከ4 ሴቶች በ3ቱ ላይ በእድሜ ዘመናቸው ሊከሰት እንደሚችል ወይም ደግሞ የሚከሰት የህመም አይነት ነው። የማህፀን ፈንገስ ኢንፌክሽን ከአባላዘር በሽታዎች ውስጥ የማይመደብ ሲሆን ቀላል በሚባል ሕክምና ሊድን የሚችል ነው። በአመት ውስጥ ከ4 እና ከዛ በላይ የተከሰተ ከሆነ ግን ለረጅም ጊዜ የሚቆይ ሕክምና ሊያስፈልገው ይችላል። የማህፀን ፈንገስ ኢንፌክሽን የሚከሰተው ካንዲዲያ በሚባል የፈንገስ ምክንያት ነው ማለት ነው። በሴቶች ማህፀን በተፈጥሮ የሚገኝ የፈንገስና የባክቴሪያዎች ህዋሳት አሉ። ሁለቱ በተመጣጠነ ሁኔታ የሚገኙ ሲሆን ባክቴሪያው አሲድን በማመንጨት የፈንገስ መብዛትን ይከላከላል። ማንኛውንም አይነት ይህንን ተፈጥሯዊ መመጣጠን የሚያዛባ ሁኔታ ለፈንገስ መዛባት ይስት የምንለው ስለሚዳርግ የማህፀን ማሳከክ፣ ማቃጠልና ሌሎች ምልክቶችንም ሊያስከትል ይችላል። ለመሆኑ የማህፀን ፈንገስ ኢንፌክሽን በምን ምክንያት ይከሰታል? ጸረ ባክቴሪያ ወይም ደግሞ አንቲባዮቲክ መውሰድ በማህፀን ውስጥ የሚገኘውን የባክቴሪያ መጠን ስለሚቀንስ ለማህፀን ፈንገስ ኢንፌክሽን ምክንያት ይሆናል። እንዲሁም እርግዝና፣ በህክምና ያልተስተካከለ የስኳር ህመም ካለብን፣ በሽታ የመከላከል አቅማችን የተዳከመ ከሆነ፣ በማንኛውም አይነት ሁኔታ የማህፀን ውስጥ ባክቴሪያ መጠን ሊቀንስ ለማህፀን ፈንገስ ኢንፌክሽን ሊያጋልጥ ይችላል ማለት ነው። ሌላው ለማህፀን ፈንገስ ኢንፌክሽን ተጋላጭነትን የሚጨምሩ ሁኔታዎች ምንድን ናቸው? የመጀመሪያው ጸረ ባክቴሪያ በመውሰድ ላይ ያሉ ሴቶች እንዲሁም የኤስትሮጅን ሆርሞን መጠን መጨመር፣ እርጉዝ ነፍሰ ጡር ሴቶችና የኤስትሮጅን መጠኑ ከፍተኛ የሆነ የወሊድ መቆጣጠሪያ የሚወስዱ ሴቶች፣ በህክምና ክትትል ያልተስተካከለ የስኳር ህመም ያላቸው ሴቶች፣ በሽታ የመከላከል አቅማቸው የተዳከሙ ሴቶች፣ ግብረ ስጋ ግንኙነት የማህፀን ፈንገስ ኢንፌክሽን ከአባላዘር በሽታ ባይመደብም በተለያየ የግብረ ስጋ ግንኙነት አይነቶች ምክንያት ግን ሊተላለፍ ይችላል ማለት ነው። ሌላ የማህፀን ፈንገስ ኢንፌክሽን ምልክቶች ምንድን ናቸው? የመጀመሪያው በማህፀን አካባቢ ማሳከክ አለ። የውሃ ሽንት በሚወጣበት በግብረ ስጋ ግንኙነት ጊዜ የማቃጠል ስሜት አለ። የማህፀን አካባቢ መቅላትና ማበጥ፣ የማህፀን ህመም፣ ነጭ ወፍራምና ሽታ አልባ የማህፀን ፈሳሽ መኖር፣ እነዚህ እንግዲህ የማህፀን ፈንገስ ኢንፌክሽን ምልክቶች ናቸው ማለት ነው። ከባድ የሆነ የማህፀን ፈንገስ ኢንፌክሽን መኖሩን የሚያመላክቱ ሁኔታዎች ምንድን ናቸው? የመጀመሪያው ከፍተኛ የሆነ የማህፀን ማሳከክ፣ ማበጥና መቅላት መኖር፣ በአመት ውስጥ 4 ጊዜና ከዛ በላይ የሚከሰት የማህፀን ፈንገስ ኢንፌክሽን፣ ነፍሰ ጡር ሴቶች ላይ የሚከሰት የማህፀን ፈንገስ ኢንፌክሽን፣ በህክምና ያልተስተካከለ የስኳር ህመም መኖር፣ ከተለመደው የፈንገስ አይነት በተለየ የፈንገስ አይነቶች የሚከሰት ኢንፌክሽን፣ በህክምና ወይም ደግሞ በህመም ምክንያት የተዳከመ በሽታ የመከላከል አቅም በሚኖርበት ጊዜ ነው። ሌላው የማህፀን ፈንገስ ኢንፌክሽን እንዴት መከላከል ይቻላል? የማያቋርጥና ዘራ የሚያደርጉ ሱሪዎችን መልበስ፣ ከጥጥ የተሰሩ የውስጥ ሱሪዎችን መልበስ፣ እርጥበት ያላቸውን የውስጥ ሱሪዎች ለብሰው አለመቆየት፣ ለምሳሌ የዋና ልብስ፣ በጣም በሚሞቅ ውሃ አለመታጠብ ወይም ደግሞ አለመዘፍዘፍ፣ የግል ንጽህናን በሚገባ መጠበቅ መከላከያ መንገዶቹ ናቸው። የግል ንጽህና መጠበቅ ዋናው ትልቁ ነገር መሆኑን መዘንጋት የለበትም። ሐኪምን ማማከር ያለባችሁ መቼ ነው? እንግዲህ በህመሙ ሲጠቁ የመጀመሪያ ከሆነ በማህፀን ፈንገስ ኢንፌክሽን መያዞን እርግጠኛ መሆን ከቻሉ፣ የህመም ምልክቶች ሐኪም በሚሰጣችሁ መድኃኒት የማይጠፉ ከሆነ፣ ሌሎች ተጨማሪ ምልክቶች ካስተዋሉ ናቸው። የህመሙ ምልክቶች እንዳስተዋሉ ወደ ህክምና ቦታ በመሄድ ለህክምና የሚሆን መድኃኒት በመውሰድና በሚገባ መጠቀም ከህመሙ ነፃ መሆን ይቻላል ማለት ነው። እንግዲህ ለዛሬ ብታዳምጡት ያልኩት ይሄ ነበረ። ነገ በሌላ መረጃ እስከምንገናኝ በያላችሁበት ሰላማችሁ ብዛ። መልካም ጊዜ